ጌታን እናመሰግናለን። የማነበው ቃል ቆላስይስ 1:6 ላይ ነው። እርሱም የማይታይ አምላክ ምሳሌ ሆኖ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ሁሉም ስልጣናት በሰማይና በምድር ያለው ሁሉ በእርሱ ተፈጥረዋል ይላል። ሁሉም ነገር የተፈጠረው በእርሱ እንደሆነ ይነግረናል ማለት ነው። ስለዚህ መዝሙር 148:2 ላይ መላእክቶች ሁሉ አመስግኑ፣ ሰራዊት ሁሉ አመስግኑት፣ ስገዱለት ይላል። ለማን? ለዚህ ለንጉስ ለኢየሱስ ነው ስግደት የሚገባው ማለት ነው። ሌላ ነገር ደግሞ የመጀመሪያ ውድቀት የተመዘገበው በመላእክቶች እንደሆነ የእግዚአብሔር ቃል ይነግረናል ማለት ነው። መላእክቶች ምንድናቸው? ተፈጣሪዎች ናቸው። እግዚአብሔር እንደፈጠራቸው የእግዚአብሔር ቃል ይነግረናል ማለት ነው። በእግዚአብሔር የተፈጠሩ ናቸው። ስለዚህ ምንን አድርጎ መጀመሪያ ውድቀት የመጣው በእነሱ ነው። ይሁዳ ላይ ስናነብ ይሁዳ 1:6 ላይ ይሁዳ 1:6 ስናነብ መኖሪያቸውን የተዉትና እጅም እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ ቦታ እስከ ታላቁ ቀን ለፍርድ ይጠበቃሉ ይላል። ምን ያሉ? ቦታቸውን የተው፣ ስፍራቸውን የተው፣ ዙፋናችን ከእግዚአብሔር በላይ እናደርጋለን ያሉ መላእክቶች ወደ ምድር እንደወደቁ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ መላእክቶች ምንድናቸው? ሊሰግዱ እንጂ ሊሰገድላቸው እንደማይገባ ይነግራሉ። መላእክቶች እንደ ሰው ኃጢአተኞች ናቸው፣ ወድቀዋል። በመጀመሪያ ማለት ያልወደቁ አሉ፣ በእግዚአብሔር አሁን የሚያገለግሉ፣ በእግዚአብሔር ፊት የሚሰግዱ፣ ለእግዚአብሔር ክብር የሚሰጡ አሉ። እንደገና ደግሞ ኢሳይያስም ላይ ይነግረናል። ኢሳይያስ 14:12 ላይ እንዲህ ይላል፣ አንተ የንጋት ኮከብ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ ይለዋል ለመልአኩ። እንዴት ወደቅ ከሰማይ? አንተ ቀድሞ መንግስታት ያዋረድክ እንዴት ወደ ምድር ተጣልክ? በልብህ እንዲህ አልክ፣ ወደ ሰማይ አድርጋለሁ፣ ዙፋኔም ከእግዚአብሔር በላይ ከፍ ከፍ አደርጋለሁ፣ በተራራው መስክ ላይ በተቀደሰውም ተራራ ከፍታ ላይ በዙፋን ላይ እቀመጣለሁ ስላለ በዚህ የተነሳ እንደተጣለ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ ያልተጣሉ መላእክቶች ደግሞ በእግዚአብሔር ፊት ክብርን እንደሚሰጡ የእግዚአብሔር ቃል ይነግረናል። 19 ላይ ስናነብ 19:9 ላይ እንዲህ ይላል 19:9 መልአኩም ወደ በጉ ሰርግ የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ይላል ለዮሐንስ ማለት ነው። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። እኔም ልሰግድለት በእግሩ ስር ተደፋው። እርሱ ግን ተው፣ ይህንን አታድርግ፣ እኔም ካንተ ጋር የኢየሱስ ምስክር ከሚሆኑት ወንድም ጋር አገልጋይ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢቱ መንፈስ ነውና አለኝ ማለት። ለማስገድ ለእኔ አትስገድ አለ። እንደገናም ደግሞ 22 ላይ ይህንን ነው የሚነግረን ዮሐንስ 22 ላይ ዮሐንስ ራእይ 22 ላይ ይሄንን ይነግረናል። 8 ላይ እነዚህ ነገሮች የሰማውና ያየሁት እኔ ዮሐንስ ነኝ። እነዚህ ነገሮች በሰማውና ባየው ጊዜ እነዚህ ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋው። እርሱም ተው፣ ይህንን አታድርግ፣ እኔ ካንተ